አጠገቡ ካሉ ሰዎች ወይም በዙሪያው ካሉ ሰዎች ያለውን ነገር ለማወቅ ፈለግኩኝ። ጤነኛ እንዳልሆነ እንደታመመ ጸበል እንደሄደ ኢንተርቪዎች ላይ የተናገራቸውን ነገሮች እንዳሉ ደን በስራ ባልደረባው ምናምን እንደዚህ የመከዳት ነገር እንደደረሰበት በዛ ዲስአፖይንት እንደሆነ አይምሮ እንደተነካ አሁንም ጤና እድሜና ጤና ይስጥህ፣ ፍሬ ይስጥህ፣ አብዝቶ ይስጥህ። የኔ ልጅ አይዞህ የሚል ልጅ ይስጥህ። በጣም ነው የምትገርሙት አይደል? በጣም ኦርቶዶክስን ከለላ አርጋችሁ ተሰጋስጋችሁ ኦርቶዶክስ ስር ተወታትፋችሁ ማለት ነው ግብረ ሰዶማውያን እያስፋፋችሁ። This guy is my friend and my brother, my little brother, different mother. We are a brother, yo, my nigga. ሰላም አዶት እንዴት ናችሁ? በያላችሁበት ብዙና የተትረፈረፈ ሰላም እንዲሆንላችሁ እመኛለሁ። በድጋሚ ተገናኝተናል። እንግዲህ ለተለመደው በተለያዩ ወቅታዊ ጉዳዮች ዙሪያ እንወያያለን። አብራችሁን እስከ ዝግጅታችን ፍጻሜ እንድትቆዩ በአክብሮት ጋብዛችኋለሁ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምንም ወለድና የግንባታ ዕቃው ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። ከሰሞኑ አጀንዳ ከሆነው ከጋዜጠኛ ሶፎንያስ ጋር ተያይዞ ሌሎች አዳዲስ ጉዳዮች እየተሰሙ ይገኛሉ። ምንድነው የተሰማው የሚለውን እስከ መጨረሻው ከቆያችሁ ትሰማላችሁ ወይም ታዳምጣላችሁ። አስቀድመን ግን እንደ መግቢያ የሚሆኑ አንዳንድ ቀለል ያሉ መረጃዎችን ላሰማችሁ ወይም ደግሞ አንዳንድ ከዚህ ጉዳይ ጋር የተጻፉ ጽሁፎችን ከዚህ በፊቱ ላሰማችሁ። የሶፎንያስና የደብዳቤዎቹን ጉዳይ በተመለከተ ያው ብዙዎች ወንድማችን ሶፎንያስ በዚህ አይነት ሁኔታ በመገኘቱ ቢያዝኑም ግን በእንደዚህ አይነት መንገድ አዳማ በተለይ አዳማ ከተማ የነበሩ ወጣቶች ይህንንም ጉዳይ ያጋለጠ ወንድማችን ሊቀበሉት አይገባም ብለው ይተቻሉ። ስለ ግብረ ሰዶም በተነሳ ቁጥር በየሚዲያው እንፈልጣለን እንገላለን የሚሉ ሰዎች ላይ ጥርጣሬ አለኝ ይላል አንድ ጸሐፊ። በሌላ ጉዳይ እንደ ሰጎን ጭንቅላቱን አሸዋ ውስጥ ቀብሮ የሚኖር ሰው ሁሉ ልክ ስለ ግብረ ሰዶማውያን ሲነሳ በአንድ ጊዜ ጀግና ሆኖ ሲፎክርና ሲቆጣ ታዘባለሁ። ቁጣው ባልከፋ ችግሩ ቁጣው የእውነት ነው ወይ የሚል ጥርጣሬ አለኝ። በሳይኮሎጂ the loudest hater trope የሚሉት ነገር አለ። በብዛት አንድ ነገር ከሚገባው በላይ አክርረው የሚቃወሙ ሰዎችን ካያችሁ ምናልባት የዚያ የሚቃወሙ ድርጊት ሰለባ ናቸው። ኦቨር ፐርፎርም የሚያደርጉት ራሳቸውን ከተጠርጣሪነት ነፃ ለማውጣት ስለሚፈልጉ ነው ይላል ሳይንሱ።
1999 ዓመተ ምህረት ቴድ ሃጋርድ የተባለ 14000 ምዕመን የሚመራ ታዋቂ ፓስተር ነበር። ነጩ ቤተ መንግስት እየገባ ሁሉ የአሜሪካ ፕሬዝዳንትን ወይም ፕሬዝዳንቶችን ያማክራል። 30 ሚሊዮን አባላት ያሉት የኤንኤኢ ህብረት ፕሬዝዳንትም ነው። እሱ ብቻ ሳይሆን እጅግ ጠንካራ የሚባል የአንቲ ግሬ እንቅስቃሴ አራማጅም ጭምር ነበር። ከዕለታት በአንዲት ቀን ፓስተር ቴድ በቴሌቪዥን ወጥቶ ግብረ ሰዶምነት እጅግ አጥብቆ እንደሚቃወም በስሜት ተሞልቶ ሲናገር ማይክ ጆንስ የሚባል አንድ የ49 ዓመት ጎልማሳ የወንድ ገላ ሸጦ አዳሪ ወይም ግብረ ሰዶም አይን ውስጥ ይገባል። ማይክ በቴሌቪዥን የሚያየው ፓስተር ቴድ የሚናገረውን ማመን አልቻለም። ለካ ፓስተር ቴድ ከ3 ዓመት በላይ ቆየ ደንበኛው ኖሯል። ግብረ ሰዶሙ ማይክ ጆንስ በእልህ ተሞልቶ ወደ ትልቅ የቴሌቪዥን ጣቢያ በመሄድ ታዋቂው ፓስተር ቴድ ጌይ እንደሆነና ከ3 ዓመት በላይ ታማኝ ደንበኛው እንደሆነ ከዚያም ባለፈ ሐሺሽና የተለያዩ አደንዛዥ መድኃኒቶችን ሲያቀርብለት እንደቆየ ተናዘዘ። አሜሪካ እንደዚያ ጊዜ ደንግጣ አታውቅም። ግብረ ሰዶምን አምርሮ እንደሚቃወም በየሚዲያው የሚናገረው ፓስተር ለካ ራሱ ዋና ግብረ ሰዶም ነው ተባለ። ጋዜጦች፣ ታላላቅ የቴሌቪዥን ጣቢያዎች ወሬውን አራገቡ። በመጨረሻም ፓስተር ቴድ ወንጀሉን አምኖ ራሱ ከመሰረታት ቤተክርስቲያን ተሰናበተ። ግብረ ሰዶምን መቃወም፣ እንደዚህ ያለውን ድርጊት መቃወም ያባት ነው። ነገር ግን በየቦታው ድርጊቱን ብቻ ሳይሆን ግለሰቦቹን እንደምትገድል መዛትና እድሉን ስታገኝም አካላዊ ጥቃት ማድረስ ጤነኛ አይደለም። በኢትዮጵያ ወንጀል ሕግ ግብረ ሰዶም ወንጀል ነው። ይህን ድርጊት የሚፈጽም ሰው ካየህ ለሕግ ጠቁም፣ አስተምር፣ ምከር፣ ጸልይ። ከዚህ ባለፈ ግን ሀገሪቱ ውስጥ ግብረ ሰዶምነት ብቻ ኃጢአት ነው የተባለ ይመስል አዳማ ላይ እንዳየነው የሞብ ጀስቲስ መፈጸም፣ ካንተ ጋር ሰው ያልደበደበን ሰው አንተም ያውነ እያሉ ማሸማቀቅ፣ ጌ ካጋጠመን መዛት፣ ምናልባት ራስን እንደ ፓስተር ቴድ ከተጠርጣሪነት ለማራቅ የፈጠርካት ብልሃት ነች ብለን እንድንጠረጥር ያደርገናል ማለት ነው። ግብረ ሰዶምነት የትውልድ ጸር መሆኑን ሳንናገር ማለፍ አልፈልግም። በኢትዮጵያ በተለያዩ ምክንያቶች ወደዚህ ህይወት የገባችሁ ሰዎች ከዚህ ተግባር ለመውጣት የባለሙያና መንፈሳዊ እርዳታ ወዳለበት ቦታ እንድትጓዙ እንመክራለን። በመጨረሻም በአንድ የመጽሐፍ ቅዱስ ቃል እንደ ባልቴት መቀነት የረዘመው ወሬያችንን እናገበድዳለን፣ ሁሉ ኃጢአትን ሰርቷል፣ የእግዚአብሔርን ክብር ጎሎበታል ወይም ጎድሎታል በሚለው ማለት ነው። ይሄንን ያነሳሁት ለቀጣዩ ሀሳብ ነው። ብዙዎቻችሁ አይታችሁታል ወይም በቪዲዮ ይሄንን አሁን ቀጥዬ የምላችሁን ሀሳብ ተከታትላችሁታል ብዬ አስባለሁ። በድርጊቱ ለምን ሶፎንያስ ብቻ ፍሬዘርን በሚል እንግዲህ ጉዳዩን ያጋለጠው ልጅ ራሱ አጋላጩ ሊጋለጥ ብዙ ነገሮች እየመጡበት ይገኛሉ። ጠዋት እንደነገርኳችሁ ከዩቲዩብ ገጹ ቪዲዮን አጥፍቶታል። ምክንያቱ እስካሁን በራሱ በሶፎንያስ ግልጽ አልተደረገም። በእርግጥ የተለያዩ ዛቻዎች፣ የማስፈራሪያ ዛቻዎች እየደረሱበት እንደሆነ ተናግሯል። የቀድሞ የኢቲቪ ጋዜጠኛ ሶፎንያስ ዋሲሁን ጸያፍ ማንነት የሚያጋልጥ የምስል የድምጽና የመልእክት ማስረጃ በአዳማው ልጅ ፍሬዘር ፍቃዱ ተጋልጧል። በዚህም ብዙዎች በጋዜጠኛው ነውር ተሸማቀዋል፣ ደንግጠዋል። በልጇ የምትኮራው እናት ስትሰማ ምን ተሰምቷት ይሆን? በግለሰቡ ነውር አፍረዋል። ይህን የሶፎንያስ ዋሲሁን ጸያፍ ተግባር በተደራጀ መልኩ መረጃውን ለሕዝብ ያጋራው ፍሬዘር የሶፎንያስን ማንነት ሕዝብ እንዲያውቅ ማድረጉ ሊመሰገን ይገባዋል። ፍሬዘር መደነቅም አለበት። ነገር ግን ራሱ ፍሬዘር በዚሁ ተግባር ውስጥ ተሳትፎ ሊኖረው ይችላል። ፍሬዘር ከጋዜጠኛ ሶፎንያስ ጋር በነበረው የድምጽና የመልእክት ምልልሶች ለምን ሶፎንያስ ብቻ ፍሬዘርም በድርጊቱ ሰለባ ነው ለማለት የሚያስደፍሩ ናቸው። በሁለቱ ግለሰቦች መካከል ከነበረው ሰላማዊ ንግግር ሶፎንያስ ዋሲሁን ሆነ ፍሬዘር አካላዊ ትውውቅ እንዳላቸው መገመት ይቻላል። መቼም ጋዜጠኛ ሶፎንያስ አዳማ ድረስ
ለመጓዝ እና ከልጁ ጋር ለመገናኘት ሲወስን በስልክ ወይም በመልእክት ብቻ በነበራቸው መቀራረብ ነው ቢባል አያነሳም። አዳማ ድረስ የወንድ አካልን ፍለጋ ኪሎ ሜትሮችን አቋርጦ ለመጓዝ ከፍሬዘር የተሰጠው ማስተማመኛ ይኖራል። የጋዜጠኛ ሶፎንያስን ነውር ያጋለጠው ፍሬዘር ራሱ የተሸከመው ነውር እንዳለ መፈተሽ ያስፈልጋል። በመጀመሪያ ደረጃ ሶፎንያስ ስለዚህ ቆሻሻ ድርጊት ለማውራት የሚያስችል ሁኔታ ባይኖር ስለ ድርጊቱ ለማውራት ድፍረት እንዴት ሊያገኝ ቻለ? እሳት በሌለበት ጭስ አይታይም ነው ነገሩ። በፍሬዘር በኩል የተከፈተ በር ባይኖር ኖሮ ሶፎንያስ ዘው ብሎ ሊገባ አይችልም ነበር። ሁለቱ ግለሰቦች በርገር የሚባል የኮድ አጠራርን በመጠቀም ብዙ አውርተዋል። በነገራችን ላይ ልጁ እያንዳንዱን የቴክስቱን መልሶች በከፍተኛ ሁኔታ ሲያብራራ ነበረ እና ደግሞ ጓደኛውን አሁን የዚህ ድርጊት ሰለባ የሆነውን ሶፎንያስን ሲሳደብ ትመለከታላችሁ። ፍሬዘር የስልክ ልውውጡን ቆርጦ የፈለገውን ብቻ ቀጣጥሎ ነው የለቀቀው። አጋለጥኩ ያለው ግለሰብ በዩቲዩብ እና ቲክቶክ ወሲባዊ ነክ ቪዲዮዎችን ሲሰራ የከረመ ግለሰብ ነው። ዩቲዩብ እና አካውንት ገጹ ላይ ገብታችሁ ተመልከቱት። ሁለቱም ግለሰቦች በህግ ቁጥጥር ስር ውለው ለፈጸሙት ተግባር በህግ ተጠያቂ መሆን አለባቸው። ከግለሰቡ ጋር የተጻጻፋቸውን ቃላት እንኳን መጽሐፍ መስማት ከብዶኛል። ፍሬዘር አዳማ የተባለው ግለሰብ ለሰውየው የጻፈለት ቃላቶች ከሰውየው በጣም የባሱ ናቸው። ከሱ የባሰ ሚያቅ ይመስላል። በዚህ የቆሻሻ ድርጊት አካል ሶፎንያስ ብቻ ሳይሆን ፍሬዘርም ሰለባ ወይም አካል እንደሆነ ከሁኔታዎች መረዳት ይቻላል። 100% መደምደም ባያስደፍርም ስለዚህ ትውልዱን እንዲድን ሁለቱም ግለሰቦች በህግ በሚገባ ምርመራ ተደርጎባቸው እንደነሱ ሁሉ ሌሎች ግለሰቦችም ካሉ እንዲያወጡ ማድረግ ይገባል። ቴዲ ሐዋሳ አስተያየት። እንጠረጥራለን፣ የመጠርጠር መብታችን እየተጠበቀ ስለሆነ ይላል ቴዲ። ከጠረጠረው ያገኘነው ነው። እስቲ ከሶፎንያስ ሀሳብ እንመለሳለን። የምናነሳቸው ሌሎች ጉዳዮች አሉ፣ ግን ይህንን ቪዲዮ አይተን እንመለስ። ብዙዎች ያስቆጣው የኢቢኤስ ቴሌቪዥን ቪዲዮ ነው። ለምን በዚህ ቪዲዮ ተቆጡ? እስቲ በህይወቴ በጣም ካዘንኩባቸው ቀናቶች ዛሬ አንደኛው ነው። ይሄ ፎቶ ሶሻል ሚዲያ ላይ ሲመላለስ ሳይቸው በጣም ነው የደነገጥኩት። ይህ ግለሰብ ቀላል ሰው አይደለም። ለኢትዮጵያ ለሀገሩ ብዙ ትላልቅ ስራዎች የሰራ የታላቁ ተቃርኖ፣ እነሱ አበባን፣ ጉልምት ኢትዮጵያን ታውቂዋለሽ፣ በጣም በርካታ መጽሐፎችን፣ በተለይ ደግሞ አውሮራ፣ ይሄ መጽሐፍ ቀላል መጽሐፍ አይደለም እና ብዙዎቻችሁ እንዳነበባችሁ ተስፋ አደርጋለሁ። አውሮራን የመሰለ መጽሐፍ የጻፈ ሰው እሁድን በኢቢኤስ ላይ አርቲስት ዳንኤል ተገኝ ምግብ በየቦታው ለተቸገሩ ሰዎች ምግብ ሲያከፋፍል ወይ ደግሞ ምግብ ሲሰጥ እዛ ውስጥ የተገኘ ፎቶ ነው። ደራሲ ሀብታሙ አለባቸው ይባላል እና በእኔ እምነት ይሄ ሰው አውሮፓ፣ አሜሪካ በጣም በተደላደለ ህይወት ኢትዮጵያ ውስጥም ቢሆን ይኖራል ብዬ ማስበው ሰው ነው እና በዚህ ሁኔታ በማየቴ በጣም አዝናለሁ። እንደ ሀገርም እንደ ትውልድም ያለንበትን ደረጃ ያሳያል ብዬ አስባለሁ። ስለዚህ ይሄ ግለሰብ ታላቅ ሰው ነው። ከፈር ከመምጠጥ ወይ ደግሞ እንዴት ሆነ እንዴት እሱ ሶሻል ሚዲያ ላይ እንዴት ምግብ ሲቀበል ታየ ከሚል በዘለለ ምን ሆነዋል የሚለው ነገር ማህበረሰቡ፣ መንግስትም፣ የትኛውም ስለ ኪነ ጥበብም ስለ መጽሐፍም እቆረቆራለሁ የሚል ሰው ቀርቦ ችግሩን ተረድቶ አስፈላጊው እርዳታ ሊደረግለት ይገባል ብዬ አስባለሁ። በነገራችን ላይ ከሶፎንያስ በላይ በጣም የሚያሳዝኑት እናቱ ናቸው። የሆነ ኢንተርቪው ላይ ራሱ የሚያዘጋጀው ሾው ላይ ካባ ሲያለብሳቸው ይታያል እና ሲመርቁት ይታያል። በተደጋጋሚ ጊዜ ሲመርቁት የነበረው ዘር እንዲተካ፣ እንዲያገባ፣ ልጆች እንዲወልድ ነበር ምርቃቱና እንደዚህ ባለው ሁኔታ መገኘቱ በከፍተኛ ሁኔታ ከሁላችን በላይ የሚያሳስበው እናቱን። በነገራችን ላይ ከሱ በላይ በጣም ያሳዘኑኝ እናቱ ናቸው። አንዴ ስለሱ የተናገሩትን ነገር እስቲ ያዳምጡ። ሶፎንያስ ምን አይነት ልጅ እንዲሆንልሽ ትመኛለሽ? እኔ በቃ ምንድነው ትልቅ ደረጃ ደርሰልኝ አግብተህ ልጆች አፍርተህ ልጆችን አይቼ በሞት አይቆጭም። እንግዲህ እንደሰማችሁት ነው። ምን ብሎ ነው የጠየቃቸው? እኔ ልጅሽ ሶፎንያስ ምን እንደሆነ ነው የምትመኝልኝ ብሎ እናቱን ጠየቃቸው። ምን ብለው ነው የመለሱት?
ትልቅ ደረጃ ላይ ደርሰህልኝ ሚስት አግብተህ ልጅ ወልደ ያንተን የልጅ ልጅ አይቼ መሞት ነው የምመኘው። ከአሁን በኋላ እኮ እኚህ እናት እንደምኞታቸው ከሆነ የልጃቸው የሶፎንያስን ሚስት አግብቶ ልጅ ወልዶ የሱን የልጅ ልጅ አይቶ መሞት ነው። በቃ የሳቸው ምኞት ይሄ ነበር እና በዚህ ልክ የሱን ወግ ማረግ አያለው ብለው የሚጠብቁ ሲያልፍም የሱን የልጅ ልጅ አይቼ መሞት ነው ምኞቴ የሚሉ እናት በዚህ መንገድ ልጃቸውን ማየታቸው ከሱ በላይ እሳቸው አሳዘኑ። የኢትዮጵያን ህብረተሰብ ደግሞ ታውቃላችሁ፣ ጎረቤት የሰፈር ሰው ምናምን መጠቋቆሚያ ነው ያደረጋቸው። ከራሱ አልፎ የእሳቸውን ህይወት ነው ምስቅልቅሉን ያወጣው። ስለዚህ ይሄ ልጅ ከሰራው ድርጊት አንጻር ከሱ በላይ የምሬን ነው የምላችሁ እኚህን ምስኪን እናት ሰብሯቸዋል። ካሁን በኋላ ምን አይነት ላይፍ ነው የሚኖራቸው? በነገራችን ላይ እኚህ ምስኪን እናት ሶፎንያስን ያሳደጉት እናትም አባትም ሆነው ያለ አባት ነው ያደገው። በነገራችን ላይ በሴት አቅማቸው እናትም አባትም ሆነው አሳድገው ለዚህ አብቅተው የሱን ወግ ማረግ አያለው ብለው እየጠበቁ ባለበት በዚህ እድሜያቸው እንደዚህ አይነት ልብን የሚሰብር ነገር መስማታቸው በጣም ያሳዝናል። ስለዚህ ለኚህ ምስኪን እናት ስል አንድ ነገር ለሱ እመኝለታለሁ። እንግዲህ ፈጣሪ ምንም ነገር አይሳነው፣ ሁሉን ነገር ማድረግ ይችላል ፈጣሪ ማለት ነውና ከዚህ ካለበት ነገር ፈጣሪ አውጥቶት በተአምሩ አውጥቶት ልክ እሳቸው እንደሚመኙት ሚስት አግብቶ ወልዶ የሱን የልጅ ልጅ አይተው እንዲያልፉ እመኝላችኋለሁ። ሌላ ምን ይባላል? አሁን እነዚህን ሰዎች እያየን እንዴት አድርገን ነው መነጋገር ምንችለው ወይም መግባባት ምንችለው? እስቲ ይዋቸው። This guy is my friend and my brother, my little brother, different mother. We are a brother, yo, my nigga. I love him, yo. How's everything, my nigga? Guys, አማን ናቸው አይደል? እስቲ ፎሎ ምናምን አድርጉት። በጣም ፎሎ ያስፈልገዋል። ማበረታታት አለባችሁ። አይማን አልዘዋሪ አብሮ አደገ ያ ልንሰግጥ ነው። ሰግጠን እንግዲህ የሚመጣው እንሰግጣለን እንዴ? ምን ሆነ ኖ ስግጣ እኮ በጣም the best thing ነው። ስግጣ ማለት ፎከስ ማለት ነው። የአዶናይን እንትን እኮ አይዲዮሎጂ አልገባችሁ። ስግጣ ነው። ስግጣ ማለት በያዝከው ነገር ወይም ደግሞ ሌላ ሰው የሚያስበው ሰግጠህ የፈለግከውን አድርገህ ሰው ስለምከራ አባውታ ስግጣ ግን ፎሎ አድርጉት። ሄኒ ይባላል አብሮ አደገ ወንድሜ ስላገኘሁሽ በጣም ደስ ብሎኛል። ሚቱ ማኒገ ሚቱ ማኒገ ሪስፔክት። ይሄው የምትፈልጉ ከሆነ አሻም ቲቪ ካባ ሲያለብሳቸው ናቱን ካባ ልብሷቸው ሲመርቃቸው የሚያሳየውን እጅግ በጣም ልብ የሚነካ ቪዲዮ ይውስቲ። አሁንም ጤና እድሜና ጤና ይስጥ፣ አሜን። ፍሬ ይስጥ፣ አሜን። አብዝቶ ይስጥ። የኔ ልጅ አይዞ የሚል ልጅ ይስጥ። የመጨረሻ እስቲ ይሄንን ቪዲዮ ልጋብዛችሁና እንሰነባበታለን። በጣም ነው የምትገርሙት አይደል? በጣም ኦርቶዶክስን ከለላ አርጋችሁ ኦርቶዶክስን ተሰጋስጋችሁ ኦርቶዶክስ ስር ተወታትፋችሁ ማለት ነው። በየስርቻው በየኦርቶዶክስ ስር ተወታትፋችሁ ግብረ ሰዶማውያን እያስፋፋችሁ ግብረ ሰዶማውያን እንደፈለጋችሁ ምድርን ካጠፋችሁ በኋላ ትውልድ ጸረ ትውልድ አጥፊ በየትምህርት ቤቱ ህፃናቶችን ሌሎች ሰዎችን ካቆሸሻችሁ በኋላ ጸበል ሄጄ ራሴን ላረጋጋ ነው የምትሉ ንፍጥ ጭንቅላት ያላችሁ ሰዎችና ይሄንን የተቀበላችሁ ንፍጣም ሰዎች ይሄንን እንዴት ሲጀመር ጭንቅላታችሁ ምን አስቦ ነው ጭንቅላቴን አረጋጋለሁ የሚለው? አማኑኤል ነው እንዴ? ጸበል ቦታ ያሉትን ገዳማት ቦታ ያሉትን ጸበል ለህክምና የሄዱትን ደሞ እዛ ሊበቀላቸው ነው እንጂ የትኛው የእግዚአብሔር ቃል ነው ግብረ ሰዶማውያን የደፈራችሁ ኑ እናንተ ኃጢአተኞች ናችሁ ወደኔ ብሎ ያለው? የትኛው መጽሐፍ ቅዱስ ላይ ነው ያለው? እግዚአብሔር ኃጢአተኞችን ነው ወደ ራሱ የሚጠራው የምትሉ በጣም የእውቀት ማነስ ብቻ ሳይሆን ይሄ የአይምሮ ድሃ የሆናችሁ ሰዎች ታዘብኳችሁ። የኛ ጸበል መሸሸጊያ ጸበል ማራከሻ ታማሚ ሰዎችን ማዳኛ ነው እንጂ ጸበል ግብረ ሰዶማውያን የተደፈሉትን ሰዎች እንደ አማኑኤል መሸሸጊያ አይደለም። አማኑኤል ሰዷቸው። እነሱ እኮ አብደዋል። እነሱ አማኑኤል ነው የሚያስፈልጋቸው እንጂ ጸበል አይደለም። ጸበል ኦርቶዶክስ ለምን ቸርች አይልም? ለምን መስጊድ አይልም? ለምሳሌ ለምን የሆነ ቤተክርስቲያን አይጠራም? ሁሉ ጊዜ እንደዚህ አይነት ቆሻሻ እንደዚህ ልክስ ሰዎች እንደዚህ አይነት ተራ ሰዎች ምድርን ትውልድን የሚያጠፉ ሰዎች ሲመጡ ኦርቶዶክስን መሸሸጊያ የሚያደርጉ ሰዎች
ተቀባዮቹ ደግሞ ኦርቶዶክስ ያልሆኑ ሰዎች ናቸው። ይሄ እንደዚህ ያድርግ፣ እንደዚህ አይደለም፣ እንደዚህ አላረገም፣ እራሱ መጠርጠር አለበት፣ እሱ ነፃ ሰው ነው፣ ሶፎንያስ ይሄንን አላረገም የምትሉ ሰዎች ኦርቶዶክስን አትወክሉም። ጸበል ሄዷል ራሱን ሊያረጋጋ አትወክሉም። አይመለከታችሁም። እናንተ የምን አባቱ ጸበል ነው የሚሄደው? በህግ መጠየቅ አለበት፣ መቀጣት አለበት። ቆሻሻ ሰዎችን ደግሞ መቁረጥ። ይሄ ደግሞ ያናደደኝ፣ ይሄኛው አንደኛው ባለጌው ደግሞ ያናደደኝ ጠርቶታል። ጎበዝ ነው። በአንድ ጎኑ በጣም ሳላደንቀው አላልፍም። ጠርቶታል እስከ አልጋው ድረስ ወስዶ እዛው ስር አድርጎ ማለት ነው። እዛው ለህግ ማስረከብ ሲችል ትግል ወይ በደንብ አልቀጠቀጡት፣ በደንብ አልከተከቱት። የእውነቴን ነው የምላችሁ እኮ በጣም ከህሊና የወጣ ቆሻሻ ሰዎች ደግሞ አሁን ሚዲያ ላይ እየመጣችሁ እሱ ራሱ መጠየቅ አለበት። እሱ ማነው? ከየት አመጣ? ስልኩን እንደተቀያየሩ ምናምን እንዴ! ትውልድ አጥፊዎችን ሁላችንም እንከታተላለን እኮ። ጸረ ትውልድ አጥፊዎችን ሁላችንም ሚዲያ ላይ እስካለን ድረስ እናጋልጣለን። ለምንድን ነው የምትቃወሙት? ስለሆናችሁ አንቀበላችሁም እኛ። በጣም ባለጌዎች፣ ቆሻሻ ብቻ አይገልጻችሁም። ይሄን ልጅ ዞራችሁ የምትቃወሙት ሰዎች ምናችሁ እንደሚያማችሁ ግን አላውቅም። እያበረታታችሁ እያስፋፋችሁ ቦሌ ላይ ያለ አሁን በየመንገዱ በየሆቴሉ ያየናቸው እህቶቻችን፣ ሴት እህቶቻችን 16 17 በየግሮዘሪው በየካፍቴሪያው በየማሳጅ ቤቱ የምናያቸው ሀብታሞች የሚሆኑ ሌላ ቦታም ትልቅ ቦታ ያሉ ሰዎች፣ ከፍ ያሉ ቦታ ሰዎች ይሄ ነገር እንዲስፋፋ ኢትዮጵያ ላይ የተፈለገ ነው። ዞራችሁ አድራጊውን ትታችሁ ድርጊቱን ተቃዋሚውን ፊታችሁን አዙራችሁ አይሆንም። ትውልድ አጥፊዎችን አሁንም እስካለን ድረስ በህይወት እንቃወማለን። ደግሞ በክቶች ማስፈራራታችሁ ነው የሚገርመው። ምን ስለሆናችሁ የምታስፈራሩት እንዴ? ልጁ እኮ ኢትዮጵያዊነቱን ሃይማኖትነቱን መብቱን የጠየቀው አይደል እንዴ? ይሄ እኮ ሲሆን መንግስት ነው መጠየቅ ያለበት። ባህልና ቱሪዝም አለ አይደል እንዴ? ኢትዮጵያ ውስጥ ባህልን የጠበቀ ስርዓትን ያከበረ ትውልድ መፍጠር መቻል አለበት። ምንድነው የምታበረታቱት? ምንድነው እንደዚህ አይነት ኋላ ቀሮችን ሰዎች ሲመጡ እንደዚህ አይነት ቆሻሻ ሰዎች ህፃናቶችን ለመበከል ህፃናቶችን ለመግደል የሚመጡትን ሰዎች ተቀብላችሁ አብራችሁ አሜን የምትሉ ሰዎች፣ ምስኪን ሰዎች ደግሞ በዚሁ ልክ ደግሞ የምትጠራጠሩ ሰዎች አስተውሉ። ማስተዋልን ይስጣችሁ። ልክ ያልሆነ መስመር ላይ ናችሁ ያላችሁት። ልክ ያልሆነ ማለት ነው። አብዛኛዎቹ ትናንትና አሁን ልጁ ቤት ገብተው ሲጠይቅ በተለይ በጣም ክፍታፍ ምናቃቸው ሰዎች አሉ። ተራ ሰዎች ማለት ነው። ተሰጋስገው እንደዚህ አይነት ስራ የሚሰሩ ቆሻሻ ሰዎች እነሱ ጠያቂ ሆኑ። ጭራሽ ክፍተት እየሰጣችሁ ያሳዝናል። ቆሻሻ ናችሁ። የተወደዳችሁ ቆይታችን የተከታተላችሁትን ይመስል ነበር። በቀጣይ ቪዲዮ በሌላ ጉዳይ እንገናኛለን። መልካም ጊዜ ይሁን።